የሟችንን ክርስትና የመስቀል ላይ ኑሮ ነው። ማን እንደሚቀድም ማን እንደሚከተል አናውቀው። ስለዚህ እግዚኦታ እያደረስን ከቻልን በእንባ ከቻልን በለቅሶ እግዚአብሔርን እየተማጸንን የሞቱትን ነፍሳቸውን በክብር እንዲቀበልልን ያሉትን ደግሞ እንዲያጸናልን ያለነውን እንዲደርስልን እግዚአብሔርን እንማጸናለን። በስልኮቻችሁ የምትቀርጹ በቀጥታ ሆናችሁ እየቀረጻችሁ ሌሎቻችሁ ድምፃችሁን ከፍ አድርጋችሁ ያለቀሳችሁ እግዚአብሔርን እንለምናለን። የምትሰሙት የደወል ድምፅ መድኃኔ ዓለም ኢየሱስ ክርስቶስ በመስቀል ላይ በተሰቀለ ጊዜ እመቤታችን ያለቀሰችው ልቅሶ ዮሐንስ ያሰማው ልቅሶ ምሳሌ ነው። ያንን እያሰባችሁ እነዚህን የመስቀል መንገደኞች መንገዱን እንዲያሳያቸው ጎዳናቸውን ወደ ምስራቅ እንዲያደርግላቸው እንጸልያለን። በጸሎት ወደ እግዚአብሔር እናለቅሳለን፣ እንማጸናለን። እሺ እልል እያላችሁ እግዚአብሔርን አመስግኑ። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። ከመ ተባረከ